ጋዜጠኝነት ሙያ ብቻ ሳይሆን የህይወት መስዋዕትነት የሚጠይቅ ጥሪ ነው። በኢትዮጵያ የጋዜጠኝነት ታሪክ ውስጥ ደግሞ ስሟ በደማቁ ከሚጠቀሱ በብዙዎች ዘንድ ከሚወደዱና ከሚከበሩ ድምጾች አንዷ ጋዜጠኛ ሉላ ገዙ ናት። ነገር ግን ከዚህ የታወቀ ድምጽና ስም ጀርባ ያለው እውነተኛ ታሪክ ምን ይመስላል? የኢቢኤሷ ሉላ ገዙ ወደ ጋዜጠኝነት እንዴት ገባች? ከቁንጅና ዘውድ እስከ ጋዜጠኝነት ስኬት የህይወት ታሪክ ፈተናዎችና ስኬቶች ዛሬ በዚህ ቪዲዮ የሉላ ገዙ ያልተሰሙና ልብ የሚነኩ የህይወት ምስጢሮች አብረን እንቃኛለን። ሰላም ጤና ይስጥልኝ። ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሉላ ገዙ ታሪክ የሚጀምረው ከልጅነቷ ነው። ገና በለጋ እድሜዋ ለቃላት ለታሪኮችና ለሰዎች ስሜት የነበራት ፍቅር ልዩ ነበር። በዙሪያዋ የሚከናወኑ ነገሮችን በትዝብት የመመልከትና የማዳመጥ ብቃቷ ገና በልጅነቷ ነው መታየት የጀመረው። በትምህርት ገበታዋ ላይ ጎበዝ የነበረችው ሉላ ወደ ሁለተኛ ደረጃና ዩኒቨርሲቲ ስታልፍ የነበራት ትልቅ ህልም አንደኛ ብቻ ነበር። እሱም ህብረተሰቡን ማገልገልና እውነትን ማውጣት። የጋዜጠኝነት ትምህርቷን በከፍተኛ ማዕረግ ካጠናቀቀች በኋላ ወደ ትልቁ የመገናኛ ብዙሃን ዓለም ለመግባት የመጀመሪያዋን እርምጃ ተራመደች። ወደ ጋዜጠኝነት ሙያ በገባችበት ወቅት በስሯ የነበረው ተፎካካሪነት ቀላል አልነበረም። ነገር ግን ሉላ ገዙን ልዩ የሚያደርጓት ነገሮች ነበሩ። የማንበብና የማወቅ ጥማቷ፣ ጉዳዮችን በጥልቀት የመመርመር ብቃቷ፣ ከተመልካችና ከአድማጭ ጋር በቀላሉ የመገናኘት ተፈጥሯዊ ስጦታዋ። እነዚህ ባህሪያቶቿ በህዝብ ዘንድ በፍጥነት ተቀባይነት እንድታገኝ አድርጓታል። በሙያ ህይወቷ ውስጥ በርካታ አነጋጋሪና የብዙዎችን ህይወት የነኩ ዘገባዎችን፣ ቃለ መጠይቆችንና ፕሮግራሞችን አዘጋጅታለች። በተለይም ማህበራዊ ጉዳዮችን፣ የሴቶችንና የህፃናትን መብት እንዲሁም የሰዎችን እውነተኛ የህይወት ፈተናዎች ወደ አየር በማውጣት ረገድ ጉልህ ሚና ተጫውታለች። ብዙዎች የሉላ አቀራረብ ከልብ ወደ ልብ የሚደርስ ነው ይላሉ። ምክንያቱም እሷ ጋዜጠኛ ብቻ ሳትሆን አድማጭ፣ ስሜት ተናጋሪና ለተበደሉ ሰዎች ድምጽ ለመሆን የምትጋደል ጠንካራ ሴት በመሆኗ ነው። በጋዜጠኝነት መንገድ ላይ አልጋ ባልጋ የሆነ ህይወት የለም። እውነትን መናገርና የሰዎችን ህመም ማሳየት ሁልጊዜ ዋጋ ያስከፍላል። ጋዜጠኛ ሉላ ገዙም በዚህ ጉዞዋ በርካታ እንቅፋቶች፣ ሙያዊ ጫናዎችና የህይወት ፈተናዎች አጋጥመዋታል። ነገር ግን እነዚህ ፈተናዎች ከዓላማዋ አላገዷትም። ይልቁንም የበለጠ ጠንካራና ለሙያዋ ታማኝ እንድትሆን አድርጓታል። ለስራዋ ያላት ፍቅር፣ ለህዝብ ያላት ክብርና በፈጣሪ ላይ ያላት እምነት ለዛሬው ስኬቷና ጥንካሬዋ ዋና ምስጢሮች ናቸው። ዛሬ ጋዜጠኛ ሉላ ገዙ ለብዙ ወጣት ጋዜጠኞች እና ሴቶች ትልቅ አርአያ ናት። በጽናት በታማኝነትና በስራ ወዳድነት የተገነባ ስም ሁልጊዜ በህዝብ ልብ ውስጥ እንደሚኖር የሷ የህይወት ታሪክ ትልቅ ማረጋገጫ ነው። ብዙዎቻችን እናውቃታለን። የ2002 ዓመተ ምህረት የኢትዮጵያ ቁንጅና እመቤት፣ ሚስ ኢትዮጵያ፣ ውብ ሞዴል እና የኢቢኤስ ተወዳጅ ፕሮግራም አቅራቢ ሉላ ገዙ። ነገር ግን ከሚያበራው የቁንጅና ዘውድና ከካሜራ ጀርባ ያለው የሉላ እውነተኛ የህይወት ተጋድሎ ከምናስበው በላይ እጅግ ድንቅና አነሳሽ ነው። በቅርቡ በሸገር ራዲዮ ባደረገችው ቆይታ የህይወቷን ውጣ ውረዶች፣ ትዝታዎቿንና ለስኬት ያበቃትን ጽናት በይፋ አጋርታለች። የልጅነት ትዝታዎችና የዲሲፕሊን መሰረት፣ የትውልድ ቦታና እድገት። በይርጋለም ሆስፒታል ተወልዳ በሻሸመኔና ሐዋሳ ያደገች ሲሆን ልጅነቷ በብዙ ትምህርት ቤቶች ዝውውር የተሞላ ነበር። የካቴድራል ቆይታ፣ በተለይም በ4 ኪሎ ቅድስት ሥላሴ ካቴድራል ትምህርት ቤት ያሳለፈችው ጊዜ ልዩ ትዝታ ያለው ነው። የትምህርት ቤቱ ኃላፊ የነበሩት መምህር ታደሰ ጥብቅ ዲሲፕሊንና ተግሳጽ ዛሬ ለቆመችበት ስብዕና መሰረት እንደሆነላት በታላቅ አክብሮት ታስታውሳቸዋለች። በ8ኛ ክፍል ሚኒስትሪ ፈተና 94.2% በማምጣት ከፍተኛ ውጤት ያስመዘገበች ሲሆን በዚያው እጅግ ወጣትነት እድሜዋ የነበሩ የትምህርት ቤት ፍቅርና የንጹህ ልጅነት ትዝታዎችንም በፈገግታ ታስታውሳለች። የሞዴሊንግና የቁንጅና ውድድር ፍላጎቷ ከረጅም ቁመቷና ከእናቷ ያልተሳካ ህልም ጋር የተያያዘ ነበር። የመጀመሪያ ስኬት በካቴድራል ትምህርት ቤት በተዘጋጀው ውድድር አሸንፋ የ1500 ብር ሽልማት ስታገኝ ጓደኞቿን በርገር ጋብዛ 600 ብር በማለቁ የተናደደችበት ያ የዋህነት ጊዜ አይረሳትም። ሀገር አቀፍና ዓለም አቀፍ ደረጃ በኋላም በሚስ ሃይስኩል
በታዋቂው ዲዛይነር ማፊ ቀሚስ ለብሳ በመንገስ በመጨረሻም የ2002 ዓመተ ምህረት ሚስ ኢትዮጵያ በመሆን የ60,000 ብር የዳይመንድ ቀለበት ተሸልማለች። በደቡብ አፍሪካ የዓለም ዋንጫ ወቅትም ኢትዮጵያን ወክላ በሚስ ወርልድ መድረክ ላይ በብቃት ተሳትፋለች። የትዳር ፈተናና የ2 ዲግሪ ባለቤትነት የሉላ ታሪክ በቁንጅና መድረክ ብቻ የሚያበቃ አይደለም። በዩኒቨርሲቲ የመጀመሪያ ዓመት ተማሪ እያለች ገና በለጋ እድሜዋ ወደ ትዳር መግባቷና እናት መሆኗ ሕይወቷን ሌላ ፈታኝ ምዕራፍ ውስጥ ከተተው። የአባቷን ስጋትና ተማጽኖ ተሻግራ ወደ ትዳር ብትገባም 2 ልጆቿን እያሳደገች ሚስትና የቤት እመቤት ሆና እያለች ትምህርቷን ከቶ አልተወችም። በአንድ ሳምንት ልዩነት ከአዲስ አበባ ዩኒቨርሲቲ በጆርናሊዝም እንዲሁም ከዩኒቲ ዩኒቨርሲቲ በሶሺዮሎጂ በመመረቅ የጽናቷን ጥግ አሳይታለች። ለወጣቶች የተላለፈ አነቃቂ መልእክት ሉላ ለጋዜጠኝነት ሙያ ያላትን ጥልቅ አክብሮት ስትገልጽ ገና እየተማርኩና ራሴን እያበቃሁ ያለሁ ነኝ በማለት ትህትናዋን ታሳያለች። በህይወቷ ያሳለፈችባቸው ፈተናዎች በሙሉ ጥንካሬና በራስ መተማመን እንደሰጧት የምታምነው ሉላ ለወጣቶችና ለሴቶች የምታስተላልፈው ትልቅ መልእክት አላት። ውበትና ዝና ሊያልፍ ይችላል፣ ነገር ግን በትምህርትና በህይወት ልምድ የምታገኙትን ዕውቀት ማንም ሊቀማችሁ አይችልም። የሉላ ገዙ የህይወት ጉዞ ለብዙዎች ብርታት፣ ጽናትና ትልቅ ትምህርት የሚሰጥ ድንቅ ታሪክ ነው። እንግዲህ ውድ የቻናላችን ቤተሰቦች ስለ ጋዜጠኛ ሉላ ገዙ ያዘጋጀነው የዛሬው ቪዲዮ ይህንን ይመስል ነበር። የሷ የጋዜጠኝነት ስራና አቀራረብ በእናንተ ዘንድ ምን አይነት ስሜት ይፈጥራል? ከሷ ስራዎች ውስጥ በይበልጥ የምታስታውሱት የትኛውን ነው? አስተያየታችሁን ከታች ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስደሳች ርዕስ እስክንገናኝ ድረስ ደህና ቆዩ።